አንተ በሰውዬ ማለት ነው። አንተ ራሱ መፈንከት አለብን። ገባሽ? ተሰባስበን ማለት ነው። ስማ፣ ወንድ ልጅ ክብሩ አይጠብቅም ወይ? ወንድ ልጅ ዝርክርክ መሆን ያለበት የተባለበት ቦታ የት ነው? ወንድ ልጅ ዝርክርክ ይሆን ተብሏል ወይ? ውስቲ ማለት ምን ማለት እንደሆነ ታውቃለህ? ከአንተ አሁን አታገባትም ብለህ የተከራከርከው ማለት ነው። እንደዚህ አይነት ሱስ ስላለብህ ነው። በቃ አንተ ስለሆንከውን የጻፍከው። አንዳንዴ ሰው የሆነውን ይጽፈዋል እና ለአንተ እኔ መልስ የለኝም። እበት ላላችሁ ደግሞ ኩበት ሆናችሁ ላጭታችሁ አመድ ሆናችሁ ቅሩ። ደግምላለሁ ከፈለግ እና ለስድቡ በጣም ይቅርታ እነግራለሁ። ደግሜ ከሴት ጎን ነኝ እንዴ እህቴ ስትጎዳ ያመኝ አባቴ። አሱዬ አሁን አንቺ ታውቂያለሽ፣ አትናደጂ። ግን ጥፋተኛ ነው ይኸውልሽ። መንጠረሽ አልተናደድኩም። ሀሳብ ነው ያወራችው። እንዲህ ቢሆን እንዲህ ነው። ተው ብዙ ሰዓት እያዳምጥንህ ነበር። እታች ብዙ የሚያዳምጡ ሰዎች አሉ። ኢንጂነርም ይሁን ምንም ይሁን ምሁር የሚያዳምጥ አለ። አዎ ቲክቶክ ነው፣ ውይይት ነው፣ የሚያዳምጥ ሰው ይኖራል። ስለዚህ ለዛ ሰው የሚጠቅም ነገር አስተላልፍ። አሁን አንተ ያንተን ፍቅረኛ ተጣልተህ ሀሳብ ብታካፍል ትዳሬ ላይ እንዲህ ነው ብለህ ብታዋራ ተው ፍታት አይደለም የምልህ። ተው እንደዚህ ሁን አይደለም የምልህ። አትሆንህም ብዬ ልደመድም አልችልም። አይደለም ይሄን ትልቅ ስለ ራሱ የሚያውቅ ሰው ይቅርና አይባልም ነው እኔ ያልኩትን። አሁን ሜን ኮንሴፕት ይዘሽ ከሆነ ልጅቱ ስተት ካለባት እስከነ ስተቷ ከተማረች መልካም ነው። ከአዶናይ ጋር ያላትን ላይፍ መቀጠል ትችላለች። ግን ከስተቷ ማትማር ከሆነች ፈንጃም ካይ ከሆነች ደግሞ ልጅቷ ከእሱ ጋር መቀጠል የለባትም። ልጁ ቀና ልብ ነው ያለው ነው ያልኩኝ። ሁለተኛ ደግሞ ጆን ዳሌን የጥፋቱ አካል ከሆነ ይህን ሰውዬ ለፍርድ ማቅረብ አለብን። ገብቶሻል? እኛ ስንት ፕሮፌሰር እና ምሁር ዶክተሮች ታስረውብናል። አንድ ተራ ቲክቶከር ለምን ይታሰራል ብለን እዚህ እንቧ ግልዬ ምናምን አንለም። ስንት ነገሮችን አሳስረ የምንኖር ሰዎች ነን። ጥፋተኛ ነው የምትሉ ከሆነ ይወሰድና ልጁ ለህግ ይቅረብ። ልጅቱ እየተሳቀቀች መኖር የለባትም። እንደ አንድ ኢትዮጵያዊ ዲሞክራሲ እንዳለባት ሀገር ልጅቱ በነፃነት መኖር መቻል አለበት። የባለ ጊዜ መጫወቻ መሆን የለባትም ነው። ገብቶሻል እንጂ እኔ እንደዚህ አይነት ነገር አይደለም። አይ ልጅቱ ደግሞ የሆነ ከዛም የሚባል ሱስ ወይም ደግሞ ከጆን ዳንኤል ያገኘችው ነገር ደግሞ ከአዶናይ ያጣችው ነገር ኑሮባት እዛም የምትል ከሆነ ልጁ ለቀቅ ታርገውና ልጁ የራሱን ህይወት ይቀጥልበት ነው ያለው። ከዛ ባለፈ ስለ ልጅቱ ዲፕሊ እኔ ክርስቶስ ብቻ ነው የሚያውቃት፣ እኔ አይደለሁም የማውቃት። በዚህ ነገር ላይ እንወስንበት ነው እየተባልን ያለ እንጂ ሌባን አሽሞሙነን ይሄን መሰሪን ተንኮለኛን እያሽሞነሞነ ነገም ደግሞ የሆነ ቪዲዮ ሲመጣ ገብተን ላይክ የምናደርግ ከሆነ ለትውልዱም ደግሞ ጥፋት ነው እያስተማር ነው የምንቀጥል። ዝናብዬ እስካሁን እንትን ስላላልሽ በጣም ይቅርታ። እሺ ሀሳብ ካለሽ ሄጂበት። በጣም ይቅርታ። ዘይነብ ነው ዘይነብ ዘይነብ ቀጥይ እስኪ። አንተ ሲቀጥል ማለት ነው ንጉሱ በህግ ትፈለጋለህ። እንዴት ነው ስንት ሰው አሳሰርን እስካሁን ስትል ስንት ሰው እንዴት ነው ነገሩ? አንተ ከመንግስት ጋር እጅ አለብህ እንዴ? እኛ ለምን ታሳስበነገርችልኝ ንጉሱ እኔ እንትን ያየው የሆነ የሚያወራው ነገር ፈን አድርጌ ያየው ተንኮል የለውም። የዛ ነው የሚያቀሳስረው እንጂ እንትን ከአንቺም ጋር ይሆናል ችግር የለበት። ይህን የለንት እኔ እኮ ይህ ሁሉ 200 ሰው ቆሙን ከሚያደር ብዬ ነው እንጂ ወደ ተመተኛ ታገኛል። ሀሳቧን በደንብ ብትገልጽና በእናትሽ ብትኖር አንሶሪ በሱ ሀስንትናች ናች። እኔ እንቅልፍ ማጣት። ዌልካም ወንድማችን እህታችን።
እንታረቅ። እኔ ከሱ ጋር እንታረቅ። እናት አታዋጠኝም እንዴ? አባቴ ውይ ይግባ በእናት ጾም ልጾም እኮ ነው አለ እንዴ የኔ አባት። እውነት ከልብ ይቅር በለኝ። ጾም ገና ወይኔ ጉዴ፣ ወይኔ ጉዴ። የት ሄደ? መፋንካት አለባት ሲል የደነገጥኩት ይሄማ ሚስት ራሱ እንዲህ አስቀጥሮ